ባለቤት የሚስጥር ባለቤት እግዚአብሔር አምላክ አንደበትን የሚከፍት ሚስጥርን የሚገልጽ እግዚአብሔር መንፈስ ቅዱስ የሁላችንን እዝነ ልቡና እንደ ሊዲያ ከፍቶ ቅዱስ ቃሉን ሰምተን እንደ ቅዱስ ቃሉ የምንኖር እንደ ቅዱስ ቃሉ የምንጓዝ እንደ ቅዱስ ቃሉ የምንመላለስ ልጆቹ ያድርገን። አሜን። እኛ ቅዱስ ቃሉን ለመስማት በቅድስናው ስፍራ ስንሰበሰብ ቅዱስ ቃሉ በዝነ ልቦናችን እንዳይጻፍ በመሃላችን እየገባ ልቦናችንን እየሰረቀ ሐሳባችን እየከፋፈለ የሚፈታተነን ጥንተ ጠላታችን ሰይጣንን የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በኃይለ መስቀሉ ቀጥቅጦ ከእግራችን በታች ጣለልን። አሜን። ፍቃዳችሁ ከሆነ እስቲ ርዕሷን አብረን እንበል። እስክመጣ ድረስ ያላችሁን ጠብቁ። የዮሐንስ ራእይ ምዕራፍ 2 ቁጥር 25 ላይ የምናገኘው አምላካዊ ቃል ነው። ነባቤ መለኮት ፍቁረ እግዚ አቡ ቀለምሲስ ተአውሎጎስ እያለች እናት ቤተ ክርስቲያናችን ስሙን ከግብሩ ጋር አጣምራ የምትጠራው በዕለተ ዓርብ በማዕከለ ምድር በቀራንዮ ተገኝቶ አዳምና የአዳም ልጆች ወክሎ ወላዲተ አምላክ ድንግል ማርያምን በእናትነት የተቀበለው በስደት በፊጢሞ ደሴት ሳለ አይቶ የዘገበልን የእግዚአብሔር ቃል ነው። ቅዱስ ዮሐንስ ወንጌላዊው እስክመጣ ድረስ ያለው ወልደ አብ ወልደ ማርያም በተዋህዶ የከበረው የዓለማት ሁሉ ፈጣሪ የሁላችን አምላክ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንደተናገረው እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ መድኃኔ ዓለም ኢየሱስ ክርስቶስ ነው። እስክመጣ ድረስ ያለው እንደ ቅድስት ተዋህዶ ቤተ ክርስቲያናችን ሊቃውንት አስተምሮ የኛ አምላክ መድኃኔ ዓለም አዳምና የአዳም ልጆች ለማዳን በተለይ አካሉ ወደዚች ዓለም መጥቶ ከኃጢአት በስተቀር ሰው የሚሰራውን ተግባራት ሁሉ ፈጽሞ በገዛ ወገኖቹ በዕለተ ዓርብ በማዕከለ ምድር በቀራንዮ ተሰቅሎ የተዘጋውን ገነት ከፍቶ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር የሰውን ልጅ ያስታረቀ መድኃኔ ዓለም ዳግመኛ ወደ ገዛ ወገኖቹ 2 ጊዜ ይመጣል ይላሉ። ስንት ጊዜ? 2 ጊዜ። በአንድ ድምፅ 2 ጊዜ። 1 በሞት 2 በምጽአት። 2ቱን ጊዜያት ከሰው ወገን የሚያውቅ የለም። በሞት እንጠራለን። ጠዋት ይጥራን በሕፃንነት፣ ቀን ይጥራን በወጣትነት፣ ማታ ይጥራን በእርጅና ዕድሜ ጊዜውን አናውቀውም። ዓለምን ለማሳለፍ እመጣለሁ ያለ አምላክ እንደ ቅድስት ቤተ ክርስቲያን ተዋህዶ የመጽሐፍ መምህራን አስተምሮ በዘመነ ዮሐንስ በወርሃ መጋቢት በዕለተ ሰንበት በመንፈቀ ሌሊት ይመጣል ብላ ታውጃለች። አንድም ጳጉሜ 3 ዕለተ ሜሪያ ዕለተ ምጽአት ብላ ታውጃለች። የትኛው ዘመነ ዮሐንስ፣ የትኛው ወርሃ መጋቢት፣ የትኛው ዕለተ ሰንበት፣ የትኛው መንፈቀ ሌሊት እንደሆነ ከሰው ወገን ግን የሚያውቅ ማንም የለም። በሞት የምንጠራበትን ጊዜ እንደማናውቅ ሁሉ ዓለምን ለማሳለፍ የሚመጣበትን ጊዜ ማንም የሚያውቅ ስለሌለ ራሱ ባለቤቱ መድኃኔ ዓለም ምንድነው ያለው? ማቴዎስ 24:44 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ድልዋኒክሙ ንበሩ ይለናል። ተዘጋጅታችሁ ኑሩ። የምን ዝግጅት ነው? ዝግጅቱ ቢባል የንስሐ ዝግጅት ነው። ሰው ሆኖ ሥጋ ለብሶ በዓለም ኑሮ ኃጢአት አልሰራሁም የሚል ከወላዲተ አምላክ ከድንግል ማርያም በስተቀር ማንም የለም። እንደ መጽሐፍ መምህራን አስተምሮ
ጻድቃን እንኳ የሐልዮ ኃጢአት አለባቸው ኃጢአት ይሰራሉ። ዳሩ ግን የዋለው አይደር ያደረው አይለዋል ብለው ንስሐ ይገባሉ። ስለዚህ ወገኖቼ ተዘጋጅታችሁ ኑሩ ብሎናል። የምን ዝግጅት ነው ቢባል ስንዷ እናት ቤተ ክርስቲያን ዞትር በአገልጋዮቿ አድራ በቅዳሴ ላይ የምታውጅ አዋጅ ነው። ምን የሚል አዋጅ? መንግሥተ ሰማያት ቀርባለችና በአንድ ድምፅ ንስሐ ግቡ። ኧረ በአንድ ድምፅ ንስሐ ግቡ። አምሮብን ጨረቃ መስለን ደምቀን በቤቱ ተሰብስበናል። ይህን አምላካዊ ትእዛዝ ፈጽመነዋል ሆይ? ራሳችን ልንጠይቅ ግድ ነው። በሞት የምንጠራበትን ጊዜ አናውቅም። ዓለምን ለማሳለፍ የሚመጣበትን ጊዜ አናውቅም። ስለዚህ ተዘጋጅተን ልንኖር ግድ ነው። ኢትዮጵያውያን እናቶቻችን ለዚህ ወንጌል ኩሩ የሆነ ባህል አላቸው። እንግዳ ቤታችሁ እመጣለሁ ብሎ ስልክ ቢደውልላችሁ፣ ደብዳቤ ቢሰድ፣ መልእክተኛ ቢልክ እንደ ባህላችን ቅድሚያ እናቶቻችን ቤት ነው የሚያጸዱት ወይ የሚበላ የሚያዘጋጁት? ቤት አጽድተው ነው። በአንድ ድምፅ ቤት አጽድተው ነው። የሚበላ ነው ቅድሚያ ወይስ ቤት ነው የሚጸዳው? ቤት ነው የሚጸዳው። ሁለት ድምፅ አለ። የሚበላ ነው የሚቀድመው? ቤት ነው የሚጸዳው? ኢትዮጵያውያንን አይደለንም? ባህል አለን የለንም? አለን። እናቶቻችን እስከማውቀው አሁን ተቀይሮ እንደሆነ አላውቅም እንጂ ቅድሚያ ቤት ነው የሚያጸዱት። ከዚያ በኋላ ነው ቤት ያፈራ እህል የሚያዘጋጁት። ቤት የተባለው የኛ ሰውነት ነው። የሁላችን ሰውነት በአንድም በሌላም በዚህ ዘመን በኃጢአት ቆሽሿል። መጠረግ መጽዳት አለበት። ታላቁ ንጉሥ ሕዝቅያስን ምን ነበር ያለው? ቤትን አስተካክል ነው ያለው። ቤት የተባለ ስብዕናህን፣ ልቦናህን፣ ሕይወትህን ማለቱ ነው። ስለዚህ ወገኖቼ ሰው ሆኖ ከኃጢአት አልሰራሁም የሚል ከሰው ወገን እንደሌለ ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ስታነቡ ከኃጢአት ጠራው የሚል ማን ነው ብሎ ይጠይቃል። ኃጢአት ደግሞ አሉ ሊቃውንቱ በሶስት መንገድ ይሰራል አሉ። በስንት? በሐልዮ፣ በነቢብ፣ በገቢር። ስናስበው ተጸነሰ፣ ስንናገረው ተወለደ፣ ስንተገብረው ደግሞ አደገ። ምን ምን? ኃጢአት በሽታ ነው። ንስሐ መድኃኒት ነው። ካህን ዶክተር ነው። ቤተ ክርስቲያን ሆስፒታል ናት ይለናል ሊቁ ዮሐንስ አፈወርቅ። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይለናል። ማንም የታመመ ሰው ወደ ጤና ተቋም ይሄዳል። ሄዶም ህመሙን ለጤና ባለሙያው ይነግረዋል። ጥርሴ ነው፣ አይኔ ነው፣ ጆሮዬ ነው፣ ፊኛዬ ነው፣ ኩላሊቴ ነው ብሎ አድርግ እንጂ አምላከ ቅዱሳን ህመሙን ለጤና ባለሙያ ይነግረዋል። ያ ጤና ባለሙያ ከምርመራው የተነሳ ተንፍስ 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 ይለዋል። በሽታውን አግኝቶ መድኃኒት ሊያዝለት ካወቀ በኋላ መድኃኒት ያዛል። ሽሮፕ ሊሆን ይችላል የሚጠጣ፣ መርፌ ሊሆን ይችላል የምንታከመው፣ ክኒን ሊሆን ይችላል የምንውጠው፣ ቅባት ሊሆን ይችላል ህመሙን የሚፈውሰው። ታዘዘ እንበል መድኃኒቱ። አቅሙ ገንዘቡ ካለ መድኃኒቱን ገዝተን ክኒኑን ሳንውጠው፣ ሽሮፑን ሳንጠጣው፣ መርፌውን ሳንታከመው፣ ቅባቡን ሳንቀባው ከዛ ህመም መዳን እንችላለን? አንችልም። በአንድ ድምፅ አንችልም። ኧረ በአንድ ድምፅ፣ ኧረ በአንድ ድምፅ አንችልም። እኔ የተዋህዶ አማኝ ነኝ። እኔ የሰበካ ጉባኤ አባል ነኝ። እኔ ካህን ቤተሰብ ነኝ። እኔ ገዳማዊ ተጓዥ ነኝ። እኔ ህንፃ አሰሪ ነኝ። እኔ የድንግል ማርያምን ዝክር በየወሩ የምዘክር ነኝ። ብቻውን ስለማድነን እናት ተዋህዶ ቤተ ክርስቲያን በአገልጋዮቿ አድራ ምን ነበር ያለችን? መንግሥተ ሰማያት ቀርባለችና ንስሐ ግቡ። በአንድ ድምፅ ንስሐ ግቡ። አልመሸም። አሁን በዚህ ባለ 50 ባይሆንም ባለ 50ውን ስንጨርስ ቀዳሚ ስራ ልናደርግ የሚገባው እኛነታችንን በንስሐ ሳሙና
ልናጸዳ ግድ ነው። ራሳችን ግን ወደ ካህን ሄደን ንስሐ እንዳንገባ ስጋውን እንዳንበላ ደሙን እንዳንጠጣ በእኔና በእናንተ ዘመን ፈተና የማጣት ተዋህዶ ቤተ ክርስቲያን አንድ በሽተኛ ማህበር ተቋቋመና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አለ በገጠርም በከተማም ሀገር ውስጥም ሀገር ውጭም ካህናት በአጠቃላይ ስልጣነ ክህነታቸው ስለተወገዘ አበነፍስ አትያዙ የሚል በሽተኛ ማህበር ተፈጠረ። ምን ይላል ስያሜው? ይሄ በሽተኛ ማህበር ኢትዮጵያ የዓለም ብርሃን የሚል ስያሜ። አንድ ጥያቄ ልጠይቃችሁ። የዓለም ብርሃን መድኃኔዓለም ነው ኢትዮጵያ ናት? በአንድ ድምፅ መድኃኔዓለም። ኧረ በአንድ ድምፅ አነ ውእቱ ብርሃኑ ለዓለም ያለው መድኃኔዓለም ነው። ቅዱሳን ሐዋርያትንም እናንተ የዓለም ብርሃን ናችሁ አላቸው። የዚህ በሽተኛ ማህበር ኑፋቄው የሚጀምረው ከስያሜው ነው። ቀጠለ በሽተኛ ማህበር ስለዚህ አበነፍስ አትያዙ ሲሏቸው የዚያ ማህበር አባል የሆኑ አካላት ጥያቄ ጠየቁ። አበነፍስ ካልያዝ ንስሐ ካልገባን ስጋው ደሙን ካልተቀበል ችግር ስላለ ምን ማድረግ አለብን ብለው ጠየቋቸው። ምን የሚል ኑፋቄ ቀጥሎ አስተማረ? የኢትዮጵያን ባንዲራ ቤትሽ ደጃፍ ላይ መስኮትሽ ላይ ብታስሪ ከሚመጣ መቅሰፍት ትድናለህ። እውነት ስለ እውነት እኛ የተዋህዶ ልጆችን የሚያድነን የኢትዮጵያ ባንዲራ ማሰር ነው፣ ስጋው ደሙን መቀበል ነው። ስጋው ደሙን በአንድ ድምፅ ስጋውን ደሙን ስጋዬን የበላ ብሏ ደሜን የጠጣ ምን አለው አለ ዘላለም ሕይወት አለው። ስለዚህ ባንዲራ ካሰርክ በቂ ነው አሉ። ቀጠለ በሽተኛው ማህበር ቴዎድሮስ የሚባል ንጉሥ ይመጣል አለ። እኔና እናንተ የምንጠብቀው ክርስቶስን ነው ቴዎድሮስን ነው? አቤት ክርስቶስ። ራእይ 22:12 ቅድም እንዳየነው እነሆ በቶሎ እመጣለሁ ለእያንዳንዱ አለ እንደ ስራው መጠን እከፍል ዘንድ ዋጋዬ እኔ ጋር ነው ያለው መድኃኔዓለም ነው እንጂ ቴዎድሮስ አይደለም። ስታስቡ ባንዲራ አስረው የሚሞኙ ወገኖች እንዳሉ ሁሉ ሌሎች ደግሞ ቀዳዳ ያገኙና የኢትዮጵያ ባንዲራ አያስፈልግም የሚል ኑፋቄ ሲዘሩ እንሰማለን። ባንዲራው ምድራዊ ብቻ አይደለ፣ ሰማያዊ ነው። ኢትዮጵያ ብቻ አይደለ፣ ዓለም አቀፋዊ ነው። አንድ እውነታ ብቻ ተናግሬ ልለፍ። አውሮፓ ሂዱ፣ አሜሪካ ሂዱ፣ ደቡብ አፍሪካ ሂዱ፣ መኪና እያሽከረከራችሁ ስትጓዙ የትራፊክ መብራት ቀለሙ ምንድን ነው? በአንድ ድምፅ አረንጓዴ ነው። በአንድ ድምፅ አረንጓዴ፣ ቢጫ፣ ቀይ ነው። የማን ባንዲራ ነው? አሁን ሀገር ውስጥ ባንዲራ የጠራው አሜሪካ ቢሄድ ለአደጋ መከላከያ፣ አውስትራሊያ ቢሄድ፣ ደቡብ አፍሪካ ቢሄድ አለ ምን ሊያደርገው ነው? አሁን ጉዳያችን ወደ ባንዲራው ሳይሆን የኑፋቄውን ትምህርት ሳንሰማ አበነፍስ አትያዙ ያሉትን አካላት ትተን አበነፍስ ያልያዝ አበነፍስ እንያዝ፣ አበነፍስ ያዝ ንስሐ እንግባ። ንስሐ የገባ ነው ስጋውን እንብላ ደሙን እንጠጣ። ከሰማይ ሰማያት የወረደው የጠፋው አዳምን ሊፈልግ የመጣው በዕለተ ዓርብ ስጋውን ቆርሶ ደሙን ያፈሰሰው እንድንድን ስለሆነ ስለዚህ ከዚህ ኑፋቄ ሕይወት ወጥተን አበነፍስ መያዝ ቀዳማዊ ስራ ነው። ሂድ አለ መድኃኔዓለም ማቴዎስ 8:4 ላይ ለምጻሙን ሰው ከለምጹ ከፈወሰው በኋላ ሂድ ራስህን ለካህን አሳይ አለ። ለማን? ማን ነው ያዘዘው? መድኃኔዓለም። ለማን አሳያለ? ለምን? ምን አላቸው ቅዱሳን ሐዋርያትን? ማቴዎስ 18:18 ላይ እውነት እውነት እላችኋለሁ አለ በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ነው ያላቸው። ስለዚህ የማሰር የመፍታት ጊዜያዊ አይደለ ዘላለማዊ፣ ምድራዊ አይደለ ሰማያዊ ስልጣን ያኔ ለቅዱሳን ሐዋርያት እስከ ሕልፈተ ዓለም በእነሱ እግር ለሚነሱ ካህናት ስልጣን የሰጠው ማን ነው? አቤት ሲናገር መድኃኔዓለም እውነት እውነት እላችኋለሁ አለ። እርሱ እውነት ነው፣ ቃሉም እውነት ነው። በምድር ያሰራችሁት አለ በሰማይ፣ በምድር የፈታችሁት በሰማይ
የተፈታ ይሁን የሚል ስልጣን ያኔ ለቅዱሳን ሐዋርያት የሰጠ እስከ ሕልፈተ ዓለም በእነሱ እግር ለተነሱ ካህናት ስልጣኑ የሰጠው ማን ነው? የሰጠውን ስልጣን ደግሞ የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ስታነቡ በተግባር በስራ እንዲያውሉ ሁለቱን ደቀ መዛሙርት አለ ወደ መንደር ላከ። አንዱ ሲደክም አንዱ እንዲያበረታው፣ አንዱ የረሳውን አንዱ እንዲያስታውሰው ሁለት ሁለት አድርጎ ነውና የሚልካቸው ወደ መንደር ላከ። አህያ ከነ ውርንጫዋ ሌባ ሰርቆ መንደር ውስጥ አስሮ ነበርና ፈታችሁ አምጡ አለ። ምን አድርጋችሁ? ባለበት ሆኖ መድኃኔዓለም ያችን እንስሳ መፍታት ይችላል አይችልም? አቤት እየቻለ ግን ፈታችሁ አምጡ ለምንድን ነው ያለው? የሰጠውን ስልጣን በተግባር እንዲያሳዩ ነዋ። እንደታዘዙ ሄዱ። ለምን ቢሏችሁ ለጌታ ያስፈልጉታል በሉ። እንደታዘዙ ሄዱ። እንስሳዋን ሲፈቱ እንስሳዋን የሰረቁ አሉ የመጽሐፍ መምህራን ሌቦች ነበሩ። ለምን ሲሏችሁ ለጌታ ያስፈልጋል ሲሉ የእንስሳ ባለቤት መስሏቸው ዝም አሉ። ፈተው ሲያመጡ የእኛ አምላክ እኛ በንግስ ጊዜ ታቦታቱን አክብረን ቤተ መቅደስ እንደምንዞር በእንስሳዋ ጀርባ ሆኖ ቤተ መቅደስን 3 ዞረ። ያች እንስሳ ከታሰረችበት ስለተፈታች ምድራዊ ክሩብ ሁና መድኃኔዓለምን ተሸከመች። ሰው ልጅም ከማይሰራ ኃጢአት ከተፈታ በሱ የሚከብረው እግዚአብሔር ነው። ዛሬ ግን እኛ በማወቅም ይሁን ባለማወቅ በገጠርም ይሁን በከተማ ሀገር ውስጥም ይሁን ሀገር ውጪ ያልተፈታን አንድ ኃጢአት ሁላችን ላይ አለ። በቤተ ክህነትም በቤተ መንግስትም አንዱ የኛ ኃጢአት በዚህ ዘመን የዘረኝነት በሽታ ነው። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 23 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው ይላል። እስቲ ፍቃዳችሁ ከሆነ አብረን እንበል። ዳግመኛ የተወለዳችሁት ኧረ አይሰማም? እኔ አልሰማሁም። ከማይጠፋ ዘር ነው። ምን ማለት ነው? ወንድ በ40 ሴት በ80 ቀን ስንጠመቅ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ስንወለድ ከስም በላይ ስም ክርስቲያን ተብለናል። በዳግም ልደት ነው ክርስትናን ያገኘ ነው። ከማይጠፋ ዘር ተወልደን ዛሬ በእኔና በእናንተ ዘመን ዘር መቁጠር ጀመርና እንደ ኢትዮጵያውያን አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው፣ ደቡብ ነው ዘር እንቆጥራለን። ዘር የሚቆጠረው ለእህል ነው አሉ ሊቃውንቱ። ጤፍ ነው፣ ገብስ ነው፣ ማሽላ ነው፣ ዘንጋዳ ነው ተብሎ ዘር የሚቆጠረው ለእጽዋት ነው አሉ። ዋርካ ነው፣ ዝግባ ነው፣ ክራር ነው፣ ክትክታ ነው ተብሎ ወረድንኛ እኛ ዘር መቁጠር ጀመር። አማራ ነው ለቅጥርም በሉ ለእድገትም ለዝውውርም በሉ ለመረዳዳት አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው። ከሚያሳዝናችሁ ደግሞ አማራም ሆኖ እኮ አንድ ቢሆን ደስ ይላቸዋል። የወርድና እሱ ደግሞ ጎጃሜ ነው፣ ጎንደሬ ነው፣ ወሎዬ ነው፣ መንዜ ነው፣ ትግሬ ውስጥ ሽሬ ነው፣ አድግራት ነው፣ አድዋ ነው፣ እንደርታ ነው፣ ኦሮሞ ነው፣ ወረ ወለጋቲሞ ወረ አርሲቲ ወረ ሀረሪሞ ወረ ባሌቲ። ለእኔ የገረመኝ የጉራጌው ማህበረሰብ ነው። ሰፍሮ ቆጥሮ ለክቶ 7 ቤት ጉራጌ ብሎ ዘጋው። አንድ ጥያቄ ልጠይቃችሁ፣ ፈቃዳችሁ? በአንድ ድምፅ። አንድ የበግ ነጋዴ ከዚህ ከርዕሰ ከተማው ተነስቶ ከትግራይ 10 በግ፣ ከኦሮሚያ 10 በግ፣ ከደቡብ 10 በግ፣ ከአማራው ማህበረሰብ 10 በግ፣ ከጉራጌው ማህበረሰብ 10 በግ ቢገዛ በድምሩ የሌላችሁም ቤት ገብታችኋል። ነፍስ ይመር እስቲ የሌላችሁ ወለል በሉ። ደስ አይልም? ምን ሆናችሁ ነው ያልኩኝ? የላችሁምና ታዲያ እንዴት ልላላችሁ? አስተውለን አንሰማም ጉባኤ ስንሄድ ማለት ነው እኮ። የሌላችሁ ምን በሉ ነው ያልኩኝ? አላላችሁ? እደግመዋለሁ።
አንድ የበግ ነጋዴ ከዚህ ከርዕሰ ከተማ ተነስቶ ከአማራ ክልል 10 ከትግራይ 10 ከኦሮሚያ 10 ከደቡብ 10 ከጉራጌ ማህበረሰብ 10 በግ ቢገዛ በድምሩ አላችሁ አለን ይበለን። ማን አላችሁ? አሁንም አለን ይበለን። ስንት በጎች? 50 በጎች ሳር እንዲግጡ ሜዳ ላይ ቢለቃቸው በጎቹ አንተ ከትግራይ፣ አንተ ከአማራ፣ አንተ ከኦሮሚያ፣ አንተ ከደቡብ፣ አንተ ከጉራጌ ክልል መጣ አብረን ሳር አንግጥም ይላል። ከበገላነስም ታዲያ ዛሬ በዚህ ዘመን ስም ይዘናል። ከስም በላይ ስም በክርስቶስ ክርስቲያን ተብለናል። እንጾማለን፣ እንጸልያለን፣ እንመጸውታለን፣ በጎ ነገር እንሰራለን። ከዘረኝነት ሕይወት እንውጣ። ስንት አባት ስላለን በአንድ ድምፅ ከሰሜንም ከደቡብም ከምስራቅም ከምዕራብ እንምጣ። መሀል ሀገር ስንወለድ በተዋህዶ ሃይማኖት አምነን ስንጠመቅ ስንት አባት አለን። ማን ነው እሱ? ስንጸልይ ምን ብለን ነው? አባቴ ሆይ ብሎ የሚጸልይ ክርስቲያን አለ? የሁላችን አባት ስንት ስለሆነ? እናታችንስ? ስለዚህ አንድ እናት አንድ አባት ሆኖ መለያየቱ አያስፈልግም። አንድ እንሁን። በብሂል ምን ይላሉ አበው? ድር ቢያብር አንድ ሁነን ለጸሎትም ለአገልግሎትም እንቁም። ከዚህ ሕይወት እንውጣ፣ ንስሐ እንግባ። ራሳችን ለማን እናሳ? እስክመጣ ድረስ ብሎ አልተወም። ያላችሁን ጠብቁ። ምንድነው ያለን? ጠብቁ የተባልነው ምንድነውስ? የሌለን ጠብቁ የተባልነው ቀዳሚውና የመጀመሪያው ርትዕት ሃይማኖታችሁን ጠብቁ። ሃይማኖት ስንት ነው? በአንድ ድምፅ ይሄን እኛ አይደለንም። መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናን ሲጽፍ ምዕራፍ 4 ቁጥር 4 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለ። ስለዚህ ወገኖቼ ይህች ርትዕት ሃይማኖት እንደ ዓይናችሁ ብሌን ጠብቁ እስክመጣ ድረስ ይለናል። የትኛዋን? ነቢያት ትንቢት የተናገሩላት፣ ሐዋርያት የሰበኳት፣ ሰማዕታት የተጋደሉላት፣ ሊቃውንት የመሰከሯት ሃይማኖት ስንት ናት? ጠብቁ። ከአበይት ነቢያት አንዱ ነቢዩ ኤርምያስ ምዕራፍ 6 ቁጥር 16 ላይ ምን አለ? ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችቱን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ ይላል። ሲጀምር ነቢዩ እግዚአብሔር እንዲህ ይላል ብሎ ጀመረ። ምን አሉ የመጽሐፍ መምህራን? መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይላል የሚል ቃል ስታገኙ እግዚአብሔር ይናገራልና ስሙ ማለት ነው። የሚናገረው ማን ነው? መስማት የማድርሻ በረከታቸው ይደርብንና የኔታ ክፍለ ዮሐንስ እዚሁ አዲስ ዓለም ላይ ብዙ ዘመን ያገለገሉ በሐረር በድሬዳዋ ለወንጌል ጠበቃ ሆነው የቆሙ ለዚህ ትምህርት አንድ ምሳሌ ያነሳሉ። እግዚአብሔር እንዲህ ይላል ማለት እግዚአብሔር ይናገራልና ስሙ ለሚለው ምሳሌ ሲያነሱ የኛም አምላክ መድኃኔ ዓለም በምሳሌም ያለ ምሳሌም አስተምሯላ። ለገበሬው በዘር፣ ለሴቶች በእርሾ፣ ለነጋዴው በሚዛን፣ ለአሳ አጥማጁ በዘር መትራን በምሳሌ ያስተማረ። ለምን? በምሳሌ የተነገረ ትምህርት ለሰው ይረዳዋል ይላሉ አበው። እግዚአብሔር እንዲህ ይላል ማለት አሉ የኔታ እግዚአብሔር ይናገራልና ምኑኑ ስሙ ብለው የሚያነሱት ምሳሌ ገጠር ይወስዱናል። እናቶቻችን አሉ የኔታ ክፍለ ዮሐንስ እንጀራ ለመጋገር 3 ጉልቻ ላይ ምጣድ ይጥዳሉ። ምጣዱ እሳት ይለኩሳሉ፣ ሊጥ ያቀርባሉ፣ ጎመን ዘር ይነሰንሳሉ፣ አከምባሎ ይደፋሉ። ምን ለመጋገር? እንጀራ። አቤት! ስንት ጉልቻ ላይ? ስንት ምጣድ? ለምን 4 ጉልቻ ላይ ያደረጉትም? ወደዚያ በጋብቻ ዕለት ነው የምትማሩት። ካሰሱ በኋላ ትንሿ
ሊጥ አሉ የኔታ በጣታቸው ስተው ምጣዷ ላይ ጣል ሲያደርጉ ምጣዷ ምን ትላለች? አንተም ሰምተሃል አይደል? እንጎቻ ልትበላ ገብተህ ምን አለች ምጣዷ? ምን ሆነች ነው የሚሉት? ሰምታለች። ምኗ? አሁን ሊጡን ብታመጡ አለች ምጣዷ አመልማሎ የሆነ እንጀራ ሰጣለሁ አለች። ምን ስለሆነች? አቤት ሁለት አይነት ምጣድ አለ አሉ የኔታ። ለመጀመሪያው የተደረገው አሉ ለሁለተኛው ምጣድ ይደረጋል። ጉልቻ ላይ ጥደው እሳት ለኩሰው ጎመን ዘር ነስንሰው አከምባሎ ደፍተው ሊጥ ያቀርባሉ። አስሰውት ትንሽ ሊጥ አስተው ጣል እንዲያደርጉበት ዝም ጣል እንዲያደርጉበት ዝም የሚል የማይሰማ ምጣድ የለም አለ። አቤት ምጣድ ልመና ጎረቤት አልሄድም። የምሳ ሰዓት ደርሷል። አባወራ ሊመጣ ነው። ልጆች ከትምህርት ሊመጡ ነው ብለው አሉ እዚያው ላይ ሊጡን ያሰፉታል አሉ። ምን ያደርጉታል? የዛሬ ወጣት ምን ይላል ታውቃላችሁ? ያዞሩታል ይላል። ዞሮበታል እሱ። ያሰፉታል ማለት አሉ እንጀራችሁን እንዲያስፋ ሲል ነው። መጨረሻ ግን ግብ ግብ ይፈጠራል አሉ። በዚህም 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 በአራቱ ማዕዘን መሰክሰቂያ ብላ ይመጣል። ምን ስለሆነ? አቤት ምን ስለሆነ? ምን አለ ነቢየ ልዑል ኢሳይያስ ምዕራፍ 1 ላይ እሺ ብትሉ ድምፄን ብትሰሙ የምድር በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል አለ። እግዚአብሔር ከሰይፍ ይሰውረን። እግዚአብሔርን እሺ በሉት፣ ሴጣንንስ እውነተኞች የቤተ ክርስቲያን አባቶችን እሺ በሉ፣ አስመሳዮችን እምቢ በሉ። ያቺ ምጣድ ስለሰማች ነው አመልማሎ እንጀራ የሰጠችው። አልሰማ ያለው ምጣድ ግን መሰክሰቂያ ቢላ እንደመጣበት ሳንሰማ ቀርተን ሰይፍ እንዳይደርስብን ያለ ጊዜያችን በሞት እንዳንጠራ ማንን እሺ እንበል? አቤት እግዚአብሔርን፣ ቤተ ክርስቲያንን፣ እውነተኞች አባቶችን እሺ ብለን የምድር በረከት እንድንበላ ማን ይርዳል? ቀጠለ። በመንገድ ላይ ቁሙ አለ። የትኛው መንገድ? በገማልያ እግር ቁጭ ብሎ የኦሪቱን ትምህርት ጠንቅቆ የተማረው በሐዲስ ኪዳን በደማስቆ አደባባይ በኪነ ጥበቡ መድኃኔዓለም የጠራው ለኔ ምርጥ ዕቃዬ ነው ብሎ የመሰከረለት ሐዋርያው ቅዱስ ጳውሎስ መንገድ የሚለውን ሲተረጉመው አንደኛ ቆሮንቶስ 16:13 ላይ አንደኛ ቆሮንቶስ 16:13 ላይ ነቢዩ ኤርምያስ በመንገድ ላይ ቁሙ አለ። ቅዱስ ጳውሎስ ደግሞ ንቁ በሃይማኖት ቁሙ አለ። መንገድን ሃይማኖት አላት። ሁለት አይነት መንገድ እንዳለ ግን እንዳንረሳ። የእውነትና የሐሰት፣ የብርሃንና የጨለማ፣ የጽድቅና የኩነኔ፣ የሕይወትና የሞት መንገድ አለ። ምርጫው የኛ ነው። እውነት ይሻላል ሐሰት? ሕይወት ይሻላል ሞት? ብርሃን ይሻላል ጨለማ? ጽድቅ ይሻላል ኩነኔ? ምን አለ ጠቢቡ ሰለሞን ምሳሌ 22:16 ላይ ምሳሌ 22:16 ላይ ለሰው አለ ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው አለ። ሆሴዕ ምዕራፍ 14 ላይ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል አለ፣ ተላላፊዎች ግን ይወድቁባታል አለ። ይህቺ መንገድ በተባለችው በርቲት ሃይማኖት ሰው ከቤቱ ወጥቶ የፈለገው ቦታ የሚደርሰው በመንገድ ተጉዞ እንደሆነ ርቲት ሃይማኖትን በእውነት የያዘ ሰው እግዚአብሔር መርቶ ገነት መንግሥተ ሰማያት ያገባዋል፣ ከቅዱሳን ኅብረት ይደምረዋል። ስለዚህ መንገድ የተባለችው ምንድናት? በአንድ ድምፅ በመንገድ ላይ ቁሙ አለ ኤርምያስ። ሐዋርያው ሲመሰክር ደግሞ በሃይማኖት ቁሙ። ይህችን ሃይማኖት ደግሞ በእርሷም ላይ ሂዱ ለነፍሳችሁ ነው ያለው፣ እረፍት ታገኛላችሁ። እነርሱ ግን አለ እነ ስም አይጠራ አንሄድባትም አሉ። አንቀጸ ጠባብ ናታ። ጹሙ፣ ጸልዩ፣ ስገዱ፣ መጽውቱ ትላለች። ለሆድ ያደረ አካል፣ ለስጋዊ ለበላ አካል እቺን ቃል መስማት አይፈልግም። ስለዚህ እኔና እናንተ እስክመጣ ድረስ ያላችሁን ጠብቁ ያለን ቀዳሚውና የመጀመሪያ ርቲት ሃይማኖት ናት። ዕብራውያን 4:14
ዕብራውያን 4:14 ጸንተን በሉ እስቲ ኧረ አይሰማም? ሃይማኖታችንን እንጠብቅ። ምናችንን? ሃይማኖታችንን። ይህን ያስተማረው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ አለ፣ ሩጫውንም ጨርሻለሁ አለ፣ ሃይማኖትንም ጠብቄአለሁ አለ። ለመንፈስ ልጁ ለጢሞቴዎስስ አንደኛ ጢሞቴዎስ 6:20 ላይ የተሰጠህን አደራ ጠብቅ ይለዋል። ምንድነው የተሰጠው አደራ? ርቲት ሃይማኖት ናታ። ምናሉ አበው? ሰማይ ሩቅ አደራ ጥብቅ አሉ። ስለዚህ ይህችን ሃይማኖት ለምንድነው መጠበቅ ያስፈለገው? ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈው በመጀመሪያ መልእክቱ ምዕራፍ 4 ላይ ቁጥር 1 እንዲህ ብሎ መሰከረ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጽ አለ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። የማንን ትምህርት? አጋንንት። የላችሁ? እደግመዋለሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ መንፈስ ግን በግልጽ አለ በኋለኞች ዘመናት አንዳንዶች አለ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። የማንን ትምህርት? ምንድነው የአጋንንት ትምህርት? ታቦቱ ጣዖት ነው፣ መስቀሉ እንጨት ነው፣ ጸበሉ ውሃ ነው፣ ኢየሱስ አማላጅ ነው፣ ድንግል አታማልድም፣ ጾም አያስፈልግም፣ ወደ ሆድ የገባ አያረክስም። የማን ትምህርት ነው? በአንድ ድምፅ የአጋንንት ትምህርት እያደመጡ አለ ሃይማኖትን ይክዳሉ። ስለዚህ እኛ ለቅዱሳን አለ ይሁዳ ቁጥር 3 ላይ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ አለ። ለቅዱሳን አንድ ጊዜ ሃይማኖት ስንት ናትና? አንዲት ናትና ነግ ጥርጥር የሌለባት ይህችን ሃይማኖት እስከ ሞት ድረስ ጠብቁ። ራእይ 2:10 እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን አቀዳጅሃለሁ አለ። እስከ ምን ድረስ? እስከ ሞት። በአንድ ድምፅ እስከ ሞት። ትዳር እስክትመሰርቱ፣ ስራ የሌላችሁ ስራ እስክታገኙ፣ የታመማችሁ እስክትድኑ፣ ባህር ማዶ እስክትሻገሩ፣ የፍርድ ቤት ፋይል እስክትዘጉ፣ ስጋዊ ጥያቄ እስኪመለስ አላለም። እስከ ምን ድረስ አለ? እስከ ሞት ድረስ። እንደ ሰማዕቱ ቅዱስ ጊዮርጊስ፣ እንደ ኢየሉጣና ቅዱስ ቂርቆስ፣ እንደ ሌሎችም እንደነ አርሴማ ሰማዕታት እስከ ሞት ድረስ ለርቲት ሃይማኖት እንድንታመን ጠብቁ የተባልነው የመጀመሪያውና ቀዳሚው ሃይማኖታችንን ነው። ሁለተኛው ቅድስት ቤተ ክርስቲያናችሁን ጠብቁ። ቤተ ክርስቲያን ሲባል ብዙዎቻችን የምናውቀው ሕንፃውን ብቻ ነው። አንድ ክርስቲያን ቤተ ክርስቲያን ነው ትላለች ቤተ ክርስቲያን። ማህበረሰቡ፣ ህዝቡ ቤተ ክርስቲያን ነው ትላለች። ሕንፃውም ቤተ ክርስቲያን ነው ትላለች። ከእግዚአብሔር በታች ይህችን ቤተ ክርስቲያን ለመጠበቅ 3 አካላት የግድ ያስፈልጋሉ። ስንት አካላት? አንደኛውና ቀዳሚው የመጀመሪያው የሐዋርያት ሥራ ምዕራፍ 28 ቁጥር 20 ላይ ቅዱስ ሉቃስ እንደመሰከረው በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ምን ታደርጓት ዘንድ? ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ አለ። ቀዳሚው ጳጳሳት ናቸው ይለናል መጽሐፍ ቅዱስ። ቤተ ክርስቲያንን እንዲጠብቁ ቃል በቃል ነው ቅዱስ ሉቃስ የተናገረው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ አለ። ከጳጳሳቱ ቀጥሎ ደግሞ መንጋውን ሕዝቡን ካህናቱ ናቸው። ቅዱስ ጴጥሮስን በፍቅር ድምፅ ጠርቶ ግልገሎቼን፣ ጠቦቶቼን፣ በጎቼን አደራ ጠብቅ ነው ያለው።
ግልገሎቹንም ጠቦቶቹንም በጎቹም እንዲጠብቁ አደራ የተሰጠው ለካህናት ነው። ሶስተኛ ቤተ ክርስቲያን ሕዝበ ክርስቲያኑ ይጠብቀዋል። መኃልየ ምዕራፍ 8 ቁጥር 4 ላይ ጠቢቡ ሰለሞን የወይኔን ቦታ ጠብቁ ይላል። የምኔን ቦታ? በአንድ ድምፅ እኔ የወይን ግንድ ነኝ አለ መድኃኔዓለም፣ እናንተ ቅርንጫፎች ናቸው አለ። ቅርንጫፍ ከግንዱ ተለይቶ ሕይወት ስለሌለው የወይኔን ቦታ ጠብቁ ይለናል። ለምን? በገጠርም በከተማም ሀገር ውስጥም ሀገር ውጭም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዘመን ፈተና ላይ ናት። እውነት ሐሰት? በአንድ ድምፅ በአራቱ ማዕዘን ፈታኞች አሉባት። የመጀመሪያ ፈታኞቿ ኢሉሚናንቲ ሴጣን አምላኪዎቹ ናቸው። ሰለጠነ በምትሉበት ምድር ልቦናቸው የአንዳንዳችሁ በሸፈተበት ምድር ቤተ ክርስቲያን አቁመን እንደምናመልከው ለሴጣን መቅደስ አቁመው የሚያመልኩ አካላት አሉ። ኢሉሚናንቲ ሴጣን አምላኪዎች። እነኚህ አካላት ፊታቸውን ወደ ኢትዮጵያ አዙረዋል። ለምን? ከ44 ጊዜ በላይ ስሟ መጽሐፍ ቅዱስ ላይ የተጻፈ ሀገር ስለሆነች በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም ማንን ስለምታመልክ ኢትዮጵያ እጆቿን ወደማ ስለዚህ ይችን ሀገር እንፈትን ብለው ኢሉሚናንቲ ሴጣን አምላኪዎች በአንድም በሌላም ፊታቸውን ወደ ኢትዮጵያ ቤተ ክርስቲያን አዙረዋል። ከሚገርማችሁ ሰው በገንዘብ ፍቅር የተነሳ ሃይማኖቱን እስኪለውጥ እምነቱን እስኪክድ ድረስ ሰለጠን ብለው ደግሞ ሴት ነው በልብስ ቲሸርት ላይ እንኳ ለነሱ አርማ የሆኑን እየጻፉ በኢቴ ቦርሳ ላይ የነሱን አርማ እያተሙ መሸጥ ጀምረዋል። ሶስቷን ስፔሊንግ ብቻ ነው ለአብነት። አሁን እንግሊዘኛ ልንቆጥር ነው። ይቅርታ። ኤል በሉ። ኦ ኤል ስንት ስፔሊንግ? ይሄ ቲሸርት ላይ ያትማሉ፣ ቦርሳ ላይ ያትማሉ። የተዋህዶ ልጅ ሄዶ ከሱቅ ይገዛል፣ ይለብሰዋል። ምን ማለት ነው ብላችሁ ባለሙያዎቹም ብትጠይቁ ሉሲፈር አወር ሎርድ፣ ሴጣን ጌታዬ ነው። የኛ ጌታ እግዚአብሔር ነው፣ ሴጣን ነው? አቤት እግዚአብሔር። ስለዚህ እነኛ አካላት የመስቀሉ ጠላቶች ስለሆኑ የጫማ ሶል ላይ እያተሙ መስቀሉን እንድንረግጠው፣ ምንጣፍ ላይ እያተሙ እንድንረግጠው፣ አዘግዝቀው ልብስ ላይ እያሰፉ እንድንጠላው እያደረጉ ነው የመስቀሉ ጠላቶች ኢሉሚናንቲዎች። ልናውቅባቸው ግድ ነው። እንደሚያገሳ አንበሳ ቢዞርም አለ ቅዱስ ጴጥሮስ በእምነት ጸንታችሁ ተቃወሙት አለ። ሁለተኞቹ አካላት ደግሞ ፈታኞቿ ጂሃዲስቶቹ ናቸው። በሴፍ ቤተ ክርስቲያን እናጠፋለን የሚሉ ተዋህዶ ቤተ ክርስቲያን በሴፍ ብትጠፋ ኖሮ በዮዲት ጉዲት ለ40 ዓመት፣ ለግራኝ 15 ዓመት፣ በጣሊያን 5 ዓመት ተበተነች። ፈታኞቿ የሉም። ተዋህዶስ ነገስ ለዘላለምስ ማን በደሙ ስለዋጃት በሴፍ እናጠፋለን ብለው አርሲ ላይ፣ ጅጅጋ ላይ፣ በሻሻ ላይ፣ ወለጋ ላይ አሁን ደግሞ ወደ ዝቋላም ወደ አርሲ ፈተና እያመጡ ነው። ሴፍ የሚያነሱ በምን ይጠፋሉ አለ? አቤት። እኛ ሴፋችን እግዚአብሔር ነው፣ ኃይላችን እግዚአብሔር ነው። በሴፍ እናጠፋለን ቢሉ እንዲያውም እየበዛን እየጠነከርን እንሄዳለን። ስለዚህ በዚህ ዘመን ከዘረኝነት ሕይወት ወጥተን ስንት እንሁን? እንጸልይ። ሌሎኛው ደግሞ የፕሮቴስታንቱ ዓለም ነው። ይቺ እምነት አሉ ወደ ገጠሩ ስትሄዱ የነፍጠኛ እምነት ናት። ያንተ እምነት አይደለችም ኦርቶዶክስ ይሉታል በቋንቋ ሰበብ። አስተውሉ። ምን እያሉ በሚዲያ ወጥተው ኑፋቄ መስራት ጀመሩ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አሉ አንድ እፍኝ ውሃ ወስዳሉ የኦሮሞ ሕዝብ ላይ ረጭታ አማራ አደረገች ይሆኑ። ስንጠመቅ ብሔራችን ይቀየራል? በአንድ ድምፅ የነሱ ጥያቄ አሁን ሎጂክ ነው። ሎጂክ ለሆነ ጥያቄ ደግሞ ሎጂክ የሆነ መልስ ልትሰጡ ግድ ነው። አሁን በእነሱ ጥያቄ የኦሮሞ ሕዝብ ላይ አንድ እፍኝ ረጭታ አማራ ካደረገችው የአማራው ማህበረሰብ በተዋህዶ ያመነው ይጠመቃል አይጠመቅም? ማን ሊሆን አትለውም? ታዲያ እሱ ደግሞ በእነሱ አባባል ኦሮሞ ተጠምቆ አማራ ሊሆን ከሆነ አማራው ተጠምቆ ማን ሊሆን ነው? አርመን ያለው ሶሪያ
ይጠመቃሉ አይጠመቁ? አማራ ሊሆኑ የኛ አምላክ መድኃኔዓለም አብነት ሊሆነን በማየ ዮርዳኖስ በእደ ዮሐንስ ጥር 11 ቀን ተጠምቋል አልተጠመቀም? አማራ ሊሆን ገላትያ 3:26 የተጠመቃችሁ ሁሉ በሏ ክርስቶስን ለብሳችኋል። ማንን? በክርስቶስ ክርስቲያን ተብለናል እንጂ የብሔር ቅያሬ የለም፣ የፖለቲካ ጥያቄ የለም። በእኛ ቤት ምን አለች? የክርስቶስን የቄሳርን የእግዚአብሔርን። እኛ ስለ ርቲት ሃይማኖት ነው የምንናገረው። እነኛም አልቻሏትም። በቋንቋም ቢሉ በቅዳሴውም በውዳሴውም በዝማሬውም በአገልግሎቱም ተዋህዶ ልጆች ስላላት አፈሩ። አሁን ደግሞ ሊፈትኗት ታድሶ የሚባል በሽታ መጣ። ምን የሚባል ሃይማኖት ያረጃል። በአንድ ድምፅ የኛን ሻሽ ጠምጥመው የኛን ካባ ደርበው የኛን መስቀል ጨብጠው የኛን ቀሚስ ለብሰው እናድሳታለን አሉ። ቅኔ ማህሌቱ ላይ አውደ ምሕረቱ ላይ መቅደሱ ውስጥ ገብተው አሁን ቃል ልንገባ ነው። ፍቃዳችሁ ነው? በአንድ ድምፅ የሚያረጅ ሃይማኖት ስለሌለን በሏ የሚታደስ ሃይማኖት የለንም አለ። ስለዚህ እነኚህ ፈተናዎች በዙሪያው ካሉ የኛ ድርሻ ምንድን ነው? ሁለት ነጥብ ብቻ አይተን ትምህርታችንን እናጠቃልላለን። ቤተ ክርስቲያንን ለመጠበቅ የኛ ድርሻ የመጀመሪያው ጸሎት ነው። ወደማ በአንድ ድምፅ የትኛውን ፈተና ቢመጣ ቅዱስ ጳውሎስ ምን አለ? ፊልጵስዩስ 4:6 ላይ ፊልጵስዩስ 4:6 ላይ ጌታ ቅርብ ነው አለ። የሩቅ አምላክ አይደለም የምናመልከው፣ የቅርብ አምላክ ነው። የአፍ አምላክ አይደለም፣ የልብ አምላክ ነው። የእግር አምላክ አይደለም፣ የግብር አምላክ ነው። ጌታ ቅርብ ነው አለና በነገር ሁሉ ይላል። በምን ሁሉ? በጥቂትም በብዙም በውስጥም በውጭም በምናውቀውም በማናውቀውም ነገር ቢያጋጥመን በጸሎትና በምልጃ በምንና በምን? በጸሎትና በምልጃ እየጸለያችሁ ስለ ድንግል ማርያም ብለህ ስለ ሊቀ መላእክት ቅዱስ ሚካኤል ብለህ ስለ ሰማዕቱ ቅዱስ ጊዮርጊስ ብለህ ስለ ጻድቃን ስለ ሰማዕታት ብለህ በጸሎትና በምልጃ ልመናችሁን አለ በእግዚአብሔር ፊት አስታውቁ እንጂ በአንዳች ነገር አትጨነቁ ይለናል። ለእግዚአብሔር አስታውቁ። ትዳር መስርተን ልጅ ብናጣ፣ ተምረን ስራ ብናጣ፣ ታመን ጤና ብናጣ እንቆቅልሻችንን ለማን ንገር? በምን? አንድ ጥያቄ ልጠይቃችሁ፣ ፍቃዳችሁ ነው? ከእንቅልፍ ስትነቁ አሁን አንድ እውነት የምንነጋገረው እያንዳንዳችን የጸሎት መጽሐፍ አለን እንበል። የለንም? ቅድሚያ የምናየው ሞባይል ነው የጸሎት መጽሐፍ ነው? በዚህ መልኩ ነው ታዲያ ችግሩ የሚፈታ። ጦርነቱ ወደ ሰላም፣ ረሃቡ ወደ ጥጋብ፣ መለያየቱ ወደ አንድነት የሚመጣው ሞባይል በማየት ነው ወይ መጸለይ ነው? አቤት መጸለይ ነው። ለምን አያችሁ? አይደለም አሁን ጸሎትን አስቀድሙ፣ ከዚያ በኋላ ማየት ይቻላል አይቻልም? አንበሳ ይላል መጽሐፍ ጠዋት ተነሳ፣ ፊቱን ወደ ምስራቅ መልሶ ጸለየ። ማን? አንበሳ። እግዚአብሔር ሆይ አለ እኔ አንተ ፍጥረት ነኝ፣ ረሃብ ከሁሉ ይከፋል፣ የምበላውን ስጠኝ ብሎ ለመነ። ማን? አንበሳ። ፊቱን ወዴት አዞሮ? ዲያቆኑ በቅዳሴ ላይ ወዴት ተመልክቷል? ለምን አልጠይቃችሁም? አሁን ሚዳቋም ተነሳች ይላል። እሷን ፊቷን ወደ ምስራቅ መለሰች። እግዚአብሔር ሆይ አለች እኔም ያንተ ፍጥረት ነኝ፣ ረሃብ ከሁሉ ይከፋል፣ የምበላውን ስጠኝ ብላ አንድ ነገር ጨመረች። ከሚበላኝም አድነኝ አለች። አሁን አስተውሉ። የአንበሳም ጸሎት የሚዳቋም ጸሎት ስህተት አለው? ትክክል ነው? አቤት በአንድ ድምፅ አንበሳ ምን ብሎ ጸለየ? አብላኝ አይደል? ሚዳቋስ አብላኝ ከሚበላኝም። የሁለቱ ጸሎት አሁን በእኛ ፍርድ ትክክል ነው አይደል? ከሚገርማችሁ መጽሐፍ ምን አለ? አንበሳ ጸልዮ ሲወጣ ቀጥታ ሚዳቋን አየ። የሁለቱ ጸሎት ትክክል ከሆነ ለምን በይና ተበይና አገናኘ ታዲያ? እግዚአብሔር ጸልያለሁ ብቻ አይደለም የሚቀር ነገር አለ።
አንበሳ ለመብላት መሮጥ፣ ላቡን ማንጠፍጠፍ፣ ሚዳቋ ለመበላት መሮጥ፣ ላቧን ማንጠፍጠፍ አለባት። እኔ የተዋህዶ አማኝ ነኝ ብቻ አይደለም፣ ጠዋት ለኪዳን፣ ቀን ለቅዳሴ፣ ሌሊት ለሰዓታት፣ ማታ ለጉባኤ መሮጥ ያስፈልጋል። ወዴት? ወደ ቤተክርስቲያን። አቤት! የአውሮፓ እግር ኳስ እያለ ወጣት የነበርጣት የአውሮፓ እግር ኳስ እያለ ወደ ቤተክርስቲያን ትሮጣለህ? እንዴት ባርነቱ ቤት ድረስ አልጋ ድረስ እንደገባ። አሁን ሚዳቋ ዞር ስትል ከኋላው አንበሳ ነዋ። ማን ሊደርስባት? ምናሉ የመጽሐፍ መምህራኑ የድንግል ማርያምን ስዕል ወስዳ ለዓለም ያስተዋወቀች መሰረት ደፋር እንደሷ ሮጠችም አሉ። እንደ መሰረት ደፋር እኮ ሰባኪ የለም። ሜዳሊያው የተገኘው ድሉን የተቀዳጀው አለች። በአንቺ ምልጃ ነው። እኔ ኢትዮጵያዊ ዘንድ አበረታች መድኃኒት የለችም ብላ አድርጋ የድንግል ማርያምን ስዕል ለዓለም አስተዋወቀች። ተፈተለገች ሚዳቋ፣ አንበሳም ተከተለ። አንድ ጉድባ ጋር ደረሰች፣ ገደል ዘላ ተሻገረች። ፈጣናት አንበሳ ዘላለው ሲል አሳማ ተኝቶ ያንኮራፋል። ማን ምን ነበረ ጸሎቱ? አብላኝ አይደል? ዘረገፈዋ። ምን አሉ መምህራኑ? አብላኝ ያለው በላ፣ አውጣኝ ያለው የተኛው አሳማ በአንበሳ ተኝተን በአንበሳ በተመሰለው አጋንንት እንዳንበላ እንሩጥ፣ ወደ እግዚአብሔር ቤት እንጸልይ። ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ሕዝባችን እንጸልይ። ይህ ችግረኛ ጮኸ፣ እግዚአብሔርም ይሰማናል አይሰማንም? ያውም ኢትዮጵያ እጆቿ ወደማ። ዛሬ ግን ተማሪ የተባለው ትውልድ ወደ አሜሪካ አለ። ኃያላን ሀገር አለ። የኃያላን ኃያል ማን ነው? በአንድ ድምፅ። ስለዚህ ወገኔ እንመለስ። ስለ ቤተ ክርስቲያናችን፣ ስለ ሀገራችን፣ ስለ ሕዝባችን እንጸልይ። ወደማ መጨረሻው ከኔ ትምህርት ሰዓት አንጻር ሁለተኛ አንድ ጥያቄ ጠይቄ ነው የማጠቃልለው። ሌባ ትወዳላችሁ? በአንድ ድምፅ። ኧረ በአንድ ድምፅ። ካልወደዳችሁ ይህን ጥቅስ ጻፉና ቤታችሁ አንቡ። መጽሐፍ ቅዱስ ላይ ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 እስቲ በቃላችሁ ተናገሩ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ምን ይላል ቃሉ? ከአባቶቻችሁ ዘመን ጀምሮ አለ ከሥርዓቴ ፈቀቅ ብላችኋል። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን አለ እኔን ሰርቃችሁኛል። የሰረቅን በምንድን ነው ብላችኋል? በአስራትና በኩራት ነው አለ። አስራት በኩራት ያላወጣ ክርስቲያን ምንድን ነው አለ? በአንድ ድምፅ። የሌባን ጸሎት እግዚአብሔር ይሰማል? ጸሎታችን እንዲሰማ ትፈልጋላችሁ? ምንድነን ግን? ደስ አይልም? ሁላችሁ ባትሆኑ አንዳንዶቻችሁ ሌቦች ነው አይደለንም? አሁን ቃል ልንገባ ነዋ። ሁለት እጃችሁን እስቲ ወደ እግዚአብሔር አንሱ። ስራ ያላችሁም የሌላችሁም፣ ሀብታምም ድሃም፣ ሕፃንም አረጋዊም፣ ወንድም ሴትም ሁለት እጃችሁን አውጡ ወደ እግዚአብሔር። በውጊያ ግንባር ሁለት እጅ ማውጣት ተማሪክ ያለው ማለት ነው። እውነት ሐሰት? እኛን በወንጌሉ እኛን በመስቀሉ እኛን በፍቅሩ የማረከን ማን ነው? እግዚአብሔር ከሰጠኝ ሁሉ በሏ። አይሰማም? እግዚአብሔር ከሚሰጠኝ ሁሉ ከ11 ለእግዚአብሔር እሰጣለሁ። አምላከ ቅዱሳን ዕድሜ ከጤና ሀብት ከእውቀት አትፈፍርሞ ለሁላችሁ ይስጣችሁ። መልሱ። ጥቅሙ ለማን ነው? አቤት ጨው ሆይ ለራስ ስትል ጣፍጥ። አስራቱን በኩራቱን ቀዳማቱን ብናወጣ ገጠር ያለው ቤተ ክርስቲያን ተዘግቶ በንግስ ጊዜ ጥላ ተዘግዝቆ የድንግል ማርያም አቧራ እየቦነነ መንገድ ላይ መለመኛ ይሆን ነበር። እኛ ምን ስለሆን በአንድ ድምፅ ከዚህ ሕይወት እንውጣ ወገኖች። የእግዚአብሔርን የቄሳርን ገበሬ ከምርቱ፣ ነጋዴ ከወረቱ፣ ሰራተኛ ከደመወዙ ለምድራዊ መንግስት ግብር ይከፍላል አይከፍልም? አልከፍልም ቢልስ አቤት ቅጣት አለው አይደል? እግዚአብሔር እጅ እግራችንን ስላላሰረ ነው። ታዲያ
የምናገርበትን አንደበት ስላልቆለፈ ነው። የምናይበትን ስላላሳወረ ነው። የምሕረት አምላክ ስለሆነ ሰውየው ሚስት አገባ አሉ። በተክሊል ነው ያገባው። ንስ ጠብቃ እሷ ከወንድ ርቃ እሱ ንስ ጠብቆ ከሴት ርቆ በተክሊል አገባና ሙያ አላት ወይስ የላትም ብሎ ሊፈትን አሉ። ዶሮ አርዶ ሰጣት። የኢትዮጵያ ሴቶች ጥንት የሚታወቁበት ኩሩ ሙያ አንዱ ዶሮ ወጥ መስራት ነው። ዛሬ ስንቶች ይችላሉ? ቤት ይቁጠረው መድኃኒዓለም ይወቀው። እሷ ሙያዋን ከእናቷ ተምራለች። ዶሮ ሲታረድ አልደነገጠችም። ሙያ ከማን ተምራለችና? ግቢውን የሚጠብቁ ይላል 2 ውሾች አሉ። አንዱ ውሻ መልኩ ነጭ ነው ጻዳ ከመበረድ፣ አንዱ ደግሞ ጥቁር ነው ከመቋ እንደ ቁራ የጠቆረ። አባወራ ዶሮ ሲያድ ቋቅ ሲል ዶሮ ሸለመጥማጥ መጥቶ ዶሮ የያዘ መስሏቸው እየከነፉ መጡ። ሲያዩ አባወራ ዶሮ አርዶ ነው። ደሙን ልሰው ሄደው ተኙ። ምኖቹ? እሷ ደግሞ ዶሮውን ወሰደች፣ በለተች፣ ሽንኩርት ከተፈች፣ ድስት አቀረበች። ምን ልትሰራ? ወዲያው ይላል መጽሐፍ እግር በእግር ከጎረቤት ቡና ተጠራች። ሰርቼ ብሄድ ዘገየች ይሉኛል፣ በቁሜ 1 ሲኒ ቡና ጠጥቼ እመጣለሁ ብላ በሩን ገርበብ አድርጋ ሄደች። ገርበብ ባለው በር ውሾቹ ገቡና አሰማመሩታል። ምኑን? ጥፋቱ የማን ነው? በተክሊል ተድራ ከጎረቤት ጋር ፍቅር እያላት ሙያ እያላት ምን ነበረ ስህተቷ? አቤት! ባልተዘጋ በር ምን ገባ? አቤት! ፊልጵስዩስ 3:2 ላይ ምን አለ ቅዱስ ጳውሎስ? ከውሾች ተጠበቁ። ገርበብ ባለ ቤት ገብተው ልጅን ከወላጅ ባልን ከሚስት ወንድምን ከእህት የሚለዩ ለሆዳቸው ያደሩ ውሾች በገጠር በከተማ ተለቀዋልና ከምኖች ተጠበቁ። አቤት! መጣች። ስትመጣ እንዳልነበረ ሆኗል። አዘነች። አሁን አለች ዶሮ ከሰፈር ገዝቼ ወንድም ከመንደር ለምኜ አርጄ አባወራውን መጠበቅ እችላለሁ። እርሱ ባያኝ ግን እግዚአብሔር ያኛል አላደርገውም አለች። እንደ ሶስና ታማኝ ናት ለትዳሯ እና ጣት የሚያስቆረጥም ሽሮ ሰርታ ጠበቀችዋ። አባወራ መጣ ምሳ ሊበላ። መጀመሪያ ሽሮ ቀረበለት። ምን አለ በልቡ? እቺ ሚስቴ ብልሃተኛ ናት አለ። ይቺ ሽሮ ወጥ አለ ሆድ ማለት ለሻናት አለ። ቆይቶ ምን ሊበላ? እየበላ ሊጠግብ ሆነ። እመቤቴ አላት ሲጠራት። አብርሃም ሳራን ሲጠራ ምን ይላታል? እሷስ? አሁን በትዳር ያላችሁ ልጅ አይደለም የልጅ ልጅ ያያችሁ አላችሁ። ማን ነው የምትሏት የትዳር አጋራችሁ? አንቺስ? አንተ? አቤት ጮኝነት ጊዜኛ ጋር ያለ ፍቅር! ንፋስ እንዳይገባ በረደኝ ካለች ጃኬቴን ልስጥሽ ይላል። እንቅፋት ቢመታት ይድፋኝ ይላል። ትዳር መስርቶ አንድ ልጅ ተወልዶ ጎረቤት ሲሄዱ እንቅፋት ቢመታ ይድፋሽ እያየሽ አትሄጂም? በረደኝ ለብሰሽ አትወጪ? አብርሃም አርጅቶ ሳራን እመቤቴ ካለ እሷም አሮጊቱና ጌታዬ ካለች፣ እስቲ ከዛሬ ጀምራችሁ የትዳር አጋራችሁን ወንዶች ምን በሏት? አቤት! እናንተስ ልጆች ይህን እየሰፉ ይደጉ። እስቲ የአብርሃም ልጆች ከሆናችሁ የአብርሃም ስራ ስሩ። እስቲ እመቤት ያለ ያ ሰው አቤት ጌታዬ፣ ምን ነው ዶሮ አርጄ በሽሮ የምታጠግቢ እኛ አላት። አዎ ጌታዬ አርደው ነበረ። ጎረቤት ቡና ሊጠጣ ሲሄድ የእኛ ውሾች ገብተው እንዳልነበረ አደረጉ አለች። ወዲያው ይላል መጽሐፍ የጌታዬ የእመቤቴ ፋይል ተዘጋ። አባወራ ወደ እልፍኝ ገባ። በቅሎ ማስገሪያ አለንጋ ወረደ። ያዛት። ለበረከት ሚስቱን ቸብ ያደርጋት ገባ። አልጮኸችም፣ ቻለችው። ገጠር እኮ እናቶች የመጣው ቢመጣ ድምፅ አሰሙ። ወጣጅ ወጪ አይስማ፣ ወዳጅ ጠላት አይወቅ። ዛሬ በእኛ ዘመን ግን አባወራ ገና ጩሜ ሳያነሳ ለምን መሰላችሁ? የሴቶች ጉዳይ አለ፣ ህጉ ለኔ ያደላል ብላ ነው። እናንተ መሀል የለም እንጂ ሚስቱን እንደ ቀሬላ አህያ የሚመታ አንተን ቢመቱ ትወዳለህ? ለምን ትመታለህ ታዲያ? ልጅ ወልዳ ስላሳደገች፣ ጥሪያም ስላበላች፣ ችግርን ስለተጋራች መመከር አለባት መመታት? ኧረ ሴቶች ጋርም ችግር አለ አሉ። ሚጥሚጣ የሆነ ምላስ ያን ወንድ ነህ እስቲ በልካኝ እጾማለሁ ትላለች እኮ። እስቲ ወንድ ጋር ክንካኝ። ይሄም ምላስ መጾም አለበት። ይሄም እጅ
ለዘመድ ለሽማግሌ ለነፍስ አባት ያስቸገረ እጅ ምላስ ይጹም ገርፎ በቃና አለ። ውሾቹን ጠራ። ሙኩት የታረደ መስሏችሁ እየከነፉ መጡ። ቤት አስገብቶ በር ዘግቶ በከዘራ እያገላበጠ ምኖቹ ይሄን የመሰለ ግቢ አውሬ መጣ ብለን ሌባ መጣ ብለን እየጮህን አንድ ዶሮ በላችሁ ተብለን ከተገረፍ ከአሁን ሰዓት ጀምረን አንጮህም አሉ። ምኖቹ ነጩ ውሻ በፊት ለፊት ሲተኛ ጥቁሩ በጓሮ ተኛ። ይህን ሰዓት ይላል ሌባ ጨለምለም ሲል ሙኩት ሊሰርቅ መጣ። ሲገባ ውሻው ጭራውን ቆልፎ ተኝቷል። ሄዶ ሲዳብሰው ዝም አለ። ቤት ያልገባ ሙኩት ነው ብሎ በችኮላ የሌባ ነገር ችኩል አይደል አፈፍ አደረገ። ተሸከመ። በአጥር ዱብ ብሎ ወረደ። ጢሻውን አሳብሮ ሄደ። ሚስቱን ጠራታ። እመቤቴ አላት። ሌባም ጥሪ ይችላል። ምን አለ? አቤት ጌታ ያለች እግዚአብሔር ጸሎቴን ሰምቶ ጌቶቹ ሳይነቁ ውሻ ሳይጮ ሰው ሳይኝ ምን የመሰለ ሙኩት ሰጠኝ አለ። ምንን ሰምቶ? አቤት የሌባን ጸሎት እግዚአብሔር ይሰማ። እኔና እናንተ ጸልየን ጸሎት ያልተሰማም ያለበት ጊዜ የለም። ምን ስለሆነ? ምን ስለሰረቅ? አቤት ቃል ገብተናል አይደል? ከማጋር ቶሎ ብለሽ አለ ካራ አምጪ አለ እሳት አቀጣጢ አለ። ሊያርደው ነዋ። በመብራት ሲታይ ሙኩት የተባለው ምን ሆኖ ተገኘ? እሱ ደግሞ እርፉን ወሰደና ይላል ወገቡን ለሁለት ከፍሎ ለቀቀው። ያ ውሻ እየጮኸ እያላዘነ ወንድሙ ጋር መጣና ወንድሜ ሆይ አለ እስካሁን የምንጮኸው ለጌታችን መስሎናል። መጮህ ለማን ነው አለ? ባለመጮሄ ታርጄ ነበረ። ሃይማኖትን መጠበቅ፣ ንስሐ መግባት፣ አስራት በኩራት ቀዳማት ማውጣት፣ በፍቅር አንድ መሆን መኖር ለማን ነው ጥቅሙ? አቤት ይብቃን፣ ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቆት፣ የቅዱሳን አበው ጸሎት ከሁላችን ጋር ይሁን። አምነው ነበሩ ካዱ፣ ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ይሰውረን። ታቦትን በመንበሩ ካህንን በደብሩ ሕዝብን በሀገሩ መምህርን በወንበሩ አምላከ ቅዱሳን ከፈተና ይጠብቅልን። እስክመጣ ድረስ በሏ ያላችሁን ጠብቁ።